ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንዲሁም ደግሞ ፍቅረ ሰላም ቲዩብን የምትከታተሉ ወገኖች የቲክታም ተከታዮች ወገኖች እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ተንሥአ ያሃሎ ዘየሰ እነሆ ክርስቶስ ከመቃብር የለም ተነስቷል። ክርስቶስ እንደተነሳ እኛም እንነሳለን። ነገር ግን እኛ ስንነሳና የክርስቶስ ትንሣኤና የእኛን ትንሣኤ ልዩ የሚያደርገው ክርስቶስ የተነሳ በራሱ ስልጣን ነው። ክርስቶስ የተነሳ በራሱ አምላክነት በራሱ ጌትነት ነው። እኛ ግን ስንነሳ የራሳችን የሆነ ይዘነው የምንነሳ ነገር አለ። ያ ምንድነው? እኛ ይዘነው የምንነሳው ነገር ንብረት፣ ሀብት፣ ስልጣን አይደለም። እኛ ግን ይዘነው የምንነሳ መልካም ስራና ክፉ ስራ ነው። ነገር ግን የሰው ልጅ በዚህ ዓለም መልካም ሰው ከሆነ ደግ ሰው ከሆነ ሃይማኖተኛ ከሆነ የሃይማኖቱን ውጤት የመልካምነቱን ውጤት የደግነቱን ውጤት ይዞ ይነሳል ማለት ነው። በዚህ ዓለም ደግሞ ክፉ የሆነ ሰው ደግሞ የክፋቱን ውጤት የተንኮሉን ውጤት የዘረኝነቱን ውጤት የሐሜቱን ውጤት ሐሜተኛ እንኳን የሐሜቱን ውጤት ይዞ የክፋቱን ውጤት ይዞ ይነሳል ማለት ነው። እና እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እኛ የፍቅረ ሰላም ቲዩብን ተከታዮች እኛን ግን እግዚአብሔር አምላክ ትንሣኤ ዘለ ክብር እንዲያስነሳን የሱ መልካም ፈቃድ ይሁንልን። ክፉ ሰዎች ይዘው የሚነሱ ትንሣኤ ዘለ ሐሳር ይባላል። ትንሣኤ ሞት የዘላለም ሞት ወዳለበት ይሄዳሉ። እነዚህ ክፉ የሆኑ ሰዎች ሃይማኖት የሌላቸው ምግባር የሌላቸው ደግነት የሌላቸው ሰዎች ክፋትን ይዘው የክፋታቸውን ውጤት ይዘው ይነሳሉ። ትንሣኤ ዘለ ሐሳርን ይነሳሉ ማለት ነው። እኛ ግን በሃይማኖት በደግነት በፍቅር በትህትና በህይወት ከኖርነ በሃይማኖታችን በደግነት በመልካምነት ከኖርነ ትንሣኤ ዘለ ክብር ይዘን እንነሳለን ማለት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ፈያታዊ ዘየማንን በመንግስቱ ያሰበው እኛም ለመንግስተ ሰማያት አስቦን ትንሣኤ ዘለ ክብር እንዲያስነሳን የእግዚአብሔር አምላክ መልካም ፈቃድ ይሁንልን። እንግዲህ ያው ወገኖቼ ከአብይ ጾም ጀምረን መጀመሪያው እንኳን ለአብይ ጾም ወርሃዊ ጾም ለጾሙ መዋዕለ ጾሙ እንኳን አደረሳችሁ እየነበር አሁን ደግሞ ለትንሣኤ አምላክ እግዚአብሔር አምላክ አስነስቶና አድርሶና ስሙ በድጋሚ የተመሰገነ ይሁን። አሁንም እንግዲህ ይሄንን ዩቲዩብን ፍቅረ ሰላምን ዩቲዩብን ሰብስክራይብ በማድረግ ይሄንን ትምህርት እንማማርበታለን። መልካም ስራ መልካም ደግነት ሁሉን ነገር እየተማማርንበት ህይወታችንን እናስጎዝበታለን ማለት ነው። እና እንግዲህ ያው የክርስቶስን ትንሣኤ እኛ የክርስቶስ ትንሣኤ እያየነ በዚህ ዓለም ለሚገፉን የተለያየ ክፉ ስራ ቢመጣብን መፍራት የለብንም። ክርስቶስ በዕለተ ዓርብ የተሰቀለው ክርስቶስ በሶስተኛው ቀን ተነስቷል። ነገር ግን እኛም ደግሞ እንደሞትን እንደወደቅን እንደ የሰው ልጅ በፈርሶ በስብሶ አይቀርም፣ እንዲሁ ይነሳል፣ እንደ ክርስቶስ ይነሳል። ነገር ግን እኛ መልካም ስራ ይዘን እንድንሰራ መልካም ስራ ይዘን እንድንነሳ መልካም ስራ እንስራ፣ ደጎች እንሆን፣ ሃይማኖተኛ እንሆን፣ ቀኖች እንሆን፣ የዋሆች እንሆን እና በዚህ ህይወት እኛ መልካም ትንሣኤ ዘለ ክብር በመንግስተ ሰማያት መክበርን ከፈለግን በዚህ ዓለም መልካም ሰዎች መሆን መቻል አለብንና እግዚአብሔር አምላካችን ፍቅሩንና የዋህነቱን ደግነቱን ለሁላችንም ያድላችሁ። እንግዲህ በዕለተ ዓርብ እንደምታውቁት በዕለተ ዓርብ የስቅለት ቀን ፀሐይ፣ ጨረቃ፣ ከዋክብት ሳይቀሩ ሐዘንተኞች ሐዋርያት እመቤታችን እነ ዮሐንስ ሁሉ ሐዘንተኞች ነበሩ። ነገር ግን በሶስተኛው ቀን ተደስተዋል። በክርስቶስ ትንሣኤ ደግሞ የክርስቶስ ትንሣኤ ደግሞ የአይሁድ ሐዘናቸው ነው። ለኛ ለክርስቲያኖች ግን ደስታችን ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የማያልቀውን ደስታ ለሁላችን ያድላችሁ እና እንግዲህ ያው የክርስቶስ ትንሣኤ የአይሁድ ሐዘናቸው ነው። የክርስቶስ ለኛ ለክርስቲያኖችና ለመላእክት ግን ተላ ደስታችን ነው። ይህ ደስታ የክርስቶስ ትንሣኤ በሰማይ ላሉትም በምድር ላሉትም ደስታቸው ነው። በተወለደ ጊዜ በምድርም ደስታ ነበር፣ በሰማይም ደስታ ነበር። ለሰማያውንም ደስታ ነው፣ ለምድራውያንም ደስታ ነው። አያችሁ እና እንግዲህ ይህንን ዮም መላእክት ወሰብ አሐደ መሬት ተኮኑ ከመ ይሰብሕዎ ለክርስቶስ ንጉሥ። ሰዎች እንግዲህ ሰውና መላእክት አንድ ሆነው ክርስቶስን አመሰገኑ እንደተባለው ይህ ደስታ ይህ ትንሣኤ ለመላእክትና ለሰማይና ለምድር ደስታ ማለት ነው። እግዚአብሔር አምላክ ለሁላችንም ደስታውን ያድለን። መልካም በዓል ይሁንላችሁ።